የፋሲካ ወራት አራተኛ ሳምንት ሰኞ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 11 ከቁጥር 1 እስከ 18 በዚያን ጊዜ አረማውያን የእግዚአብሔር ቃል መቀበላቸውን በይሁዳ ሀገር የሚገኙ ሐዋርያትና ወንድሞች ሰሙ። ጴጥሮስ ወደ ኢየሩሳሌም ተመልሶ በሄደ ጊዜ በግዝረት አስፈላጊነት የሚያምኑ አይሁዳውያን አማኞች ስለምን ወዳልተገረዙ ሰዎች ቤት ገብተህ ከእነርሱ ጋር በላህ በማለት ነገር በየተራ ማስረዳት ጀመረ። እኔ በኢዮጴ ከተማ በጸሎት ላይ ሳለው በተመስጦ ራእይ አየሁ። ያየሁትም ትልቅ የመጋረጃ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ከሰማይ ሲወርድና ወደኔ ሲመጣ ነው። እርሱን ትኩር ብዬ ሲመለከት ልዩ ልዩ እንስሳትን፣ የዱር አራዊትን፣ በልባቸው የሚሳቡ ፍጥረቶችንና ከሰማይ የሚበሩ ወፎችን አየሁ። ጴጥሮስ ሆይ ተነስና እያረድህ ብላ የሚለኝንም ድምጽ ሰማሁ። እኔ ግን አይሆንም ጌታ ሆይ፣ ያልተቀደሰ ወይም እርኩስ ነገር በአፌ ገብቶ አያውቅም አልሁ። ነገር ግን ሁለተኛ ጊዜ እግዚአብሔር ንጹሕ ያደረገውን አንተ እርኩስ ነው ማለት አትችልም የሚል መልስ ከሰማይ መጣ። ይህም 3 ጊዜ ከሆነ በኋላ ያ ጨርቅ የሚመስል ነገር በሙሉ ወደ ሰማይ ተወሰደ። እነሆ በዚያን ጊዜ ከቂሳሪያ ወደ እኔ የተላኩ 3 ሰዎች እኛ ወደ ነበርንበት ቤት ደረሱ። ያላንዳች ማመንታት ከእነርሱ ጋር እንዲሄድም መንፈስ ቅዱስ ነገረኝ። እነዚህ 6 ወንድሞችም ከእኔ ጋር ነበሩ። ከእነርሱም ጋር አብረን ቆርኔሌዎስ ወደ ተባለው ሰው ቤት ገባን። እርሱም መልአክን በቤቱ ቆሞ እንዳየና ወደ ኢዮጴ ሰው ልከህ ጴጥሮስ የተባለውን ስምዖንን አስጠራ፣ እርሱ አንተና ቤተሰብህ ሁሉ የምትድኑበትን ቃል ይነግርሃል እንዳለው ነገረን። እኔም መናገር በጀመርሁ ጊዜ መንፈስ ቅዱስ በመጀመሪያ በእኛ ላይ እንደወረደ አይነት በእነርሱ ላይ ወረደ። በዚያን ጊዜ ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ በማለት ጌታ የተናገረውን ቃል አስታወስሁ። እኛ በጌታ በኢየሱስ ክርስቶስ ባመንን ጊዜ እግዚአብሔር ለኛ የሰጠውን ስጦታ ለእነርሱም ከሰጣቸው፣ ታዲያ እግዚአብሔርን ለመከልከል እኔ ችሎታ አለኝን? እነርሱም ይህንን በሰሙ ጊዜ የሚመልሱት አጥተው ዝም አሉ። እንግዲህ እግዚአብሔር አረማውያንንም ለአዲስ ሕይወት የሚያበቃቸውን ንስሐ ሰጥቷቸዋል በማለት እግዚአብሔርን አመሰገኑ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 42 የመዝሙሩ መልስ እግዚአብሔር ሆይ በውሃ የመጠማትን ያህል አንተን እናፍቃለሁ። አምላክ ሆይ ዋሊያ የምንጭ ውሃ ለማግኘት እንደምናፍቅ እኔም አንተን ለማየት እናፍቃለሁ። ሕያው አምላክ ሆይ ውሃ የመጠማትን ያህል አንተን እናፍቃለሁ። በፊትህ ለመስገድ ወደ አንተ የሚቀርበው መቼ ነው? እግዚአብሔር ሆይ ውሃ የመጠማትን ያህል አንተን እናፍቃለሁ። ብርሃንህንና እውነትህን ላክ። እነርሱ እየመሩ ወደ ተቀደሰው ተራራህ ወደ ጽዮን መኖሪያህ ወደ ሆነው መቅደስህም መልሰው ያምጡኝ። እግዚአብሔር ሆይ ውሃ የመጠማትን ያህል አንተን እናፍቃለሁ። አምላክ ሆይ ወደ መሠዊያህ እሄዳለሁ። መጠን የሌለው ደስታ የማገኘው ካንተ ነው። እግዚአብሔር አምላኬ ሆይ በገናዬን እየደረደርሁ የምስጋና መዝሙር ላንተ አቀርባለሁ። እግዚአብሔር ሆይ ውሃ የመጠማትን ያህል አንተን እናፍቃለሁ። ከዮሐንስ ወንጌል ምዕራፍ 10 ከቁጥር 11 እስከ 18 በዚያን ጊዜ ኢየሱስ እንዲህ አለ፣ መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። በጎቹ የራሱ ያልሆኑ ቅጥረኛ እንጂ እውነተኛ ያልሆነ እረኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላውም በጎቹን ነጥቆ ይበታተናቸዋል። እረኛው የሚሸሸውም ቅጥረኛ ስለሆነና ለበጎቹም ስለማያስብ ነው። መልካም እረኛ እኔ ነኝ።
እኔ በጎቼን አውቃለሁ፣ በጎችም እኔን ያውቁኛል። እኔ እነርሱን የማውቃቸው አብ እኔን እንደሚያውቀኝና እኔም አብን እንደማውቀው አይነት ነው። እኔ ስለ በጎቼ ሕይወቴን አሳልፌ እሰጣለሁ። በዚህ መንጋ ውስጥ ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ማምጣት ይገባኛል። እነርሱ ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ ይሆናል። እንደገና መልሼ የሚወስዳትን ሕይወቴን አሳልፌ ለመስጠት ፍቃደኛ ስለሆንሁ አብ እኔን ይወደኛል። ሕይወቴን በፍቃዴ አሳልፌ እሰጣለሁ እንጂ ከእኔ የሚወስዳት ማንም የለም። ሕይወቴን አሳልፌ ለመስጠትና መልሼ ለመውሰድ መብት አለኝ። ይህን ትእዛዝ የተቀበልኩት ከአባቴ ነው። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።